ነቢያቶች የዛኔ ታያላችሁ ስራቸው በተለይ የነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ማ ሚን ነቢይን ኢላ ወለሁ ዳዕወቱን ሙስተጃባ ወኩሉሁም ቀድ ደዐው። ከነቢያቶች አንድም የለም ተቀባይነት ያለው ዱዓ ጸሎት የተሰጣቸው ቢሆን እንጂ ሁሉም ምድር ላይ አድርገውም ይሄደዋል። ኢላ አና እኔ ስቀራ የራሳቸውንስ ለማን ሊያደርጉት መሰላችሁ? ፈአነ ደኸርቱሃ ሸፋዓተን ሊኡመቲ የውመል ቂያማ እኔ ደግሞ ለኡመቶቼ ለትውልዶቼ ምልጃ ትሆንልኝ ዘንድ የትንሣኤ ቀን ላዘግይቻታለሁኝ አሉ። የፍቅር መገለጫ ትልቁ በቃ ይሄ ነው። ወላሂ ላዚም እውነተኛ ወዳጅ በደስታህ ጊዜ ካንተ ጋር አብሮህ የሚሆን አይደለም። እውነተኛ ወዳጅ በጭንቅ ጊዜ ከጎንህ ቁሞን ያለሁልህ እኮ የሚልህ ነው አይደለም? ታዲያ ከጭንቅ ቀን ሁሉ ከባዱ ጭንቅ የትንሣኤ ቀን የውመል ቂያማ ጭንቅ ነው። ከፊትህ ወይ ጀነት ወይ ጀሃነም ያለበት ዓለም ነው። የዛኔ ነቢዩ ሰለላሁ ዐለይሂ ወሰለም ለእኔ የተሰጠኝን የጸሎት እድል ግን ለትውልዶቼ አቆይቻታለሁኝ። የዛኔ ለሁሉም ለትውልዶቼ ምልጃ አደርግባታለሁኝ አሉ። ትውልድ የነቢ ሰለላሁ ዐለይሂ ወሰለም ወሽፋዕ ቱሸፋዕ ይባላል። የትንሣኤ ቀን አማልድ ምልጃህም ተቀባይ ነው ይባላል። ምልጃ የሚያደርጉት እርሳቸው ናቸው። ሁሉም ትውልድ እንዲጀምርለት እንዲሁም ደግሞ ገነት የሚከፈተውን በእርሳቸው አማላጅነት ነው። የጀነት ሰዎች ወደ ጀነት ከተባሉ በኋላ ጀነትን ሂዶ የሚያስከፍት ማን ነው? አደም አስከፍትልን ይባላል። ወደ ኑህ ጋር ሂዱ ይላል። ኑህ አስከፍትልን ይባላል። ወደ ኢብራሂም ጋር ሂዱ ይላል። ኢብራሂም አስከፍትልን ይባላል። ወደ ሙሳ ጋር ሂዱ ይላል። ሙሳ አስከፍትልን ይባላል። ወደ ዒሳ ጋር ሂዱ ይላል። ዒሳ አስከፍትልን ሲባል ወደ ሙሐመድ ጋር አይደለም የሚለው አይደለም። እና ወደ ማን ነው የሚለው? ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ይላል። በእርሳቸው ላይ የዛኔም ሳይቀር ሁሉ ሰላዋት ያወርዳሉ ነቢያቶች። ላ ዩናዱነሁ ቢስሚሂል ሙጀረድ ስማቸውን ብቻ ዝም ብለው አይጠሯቸው ከነማዕረጋቸው። ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ይላል ዒሳ። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። እርሳቸውም ታዲያ በምድር ላይ ያሉ ነቢ ሰለላሁ ዐለይሂ ወሰለም ወደፊት ዒሳ ይመጣል ብለው ትንቢትን ሲናገሩ ወየእቲ ዒሳ ሰለላሁ ዐለይሂ ወሰለም ብለው አንድ ሐዲስ ላይ ተናግረውለታል። የአላህ ሰላም እና በረከት በእርሱ ላይ ይስፈን እያሉ ነቢ ሰለላሁ ዐለይሂ ወሰለም የአላህ ውዳሴና ሰላም በእርሱ ላይ ይስፈን ይመጣል